እግዚአብሔር የተመሰገነ ይሁን። ሁላችንን ቆምና ከእግዚአብሔር ቃል አንድ ስፍራ አንብቤ ከዛ እንቀመጣለን። ትንቢተ ኢሳይያስ ምዕራፍ 49 ከቁጥር 14 ጀምሮ ያለውን ክፍል ነው ማነበው። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማህፀኗ ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎ እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መጽሐፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ አሉ። ልጆችሽ ይፈጥናሉ፣ ያፈረሱሽና ያወደሙሽ ካንቺ ዘንድ ይወጣሉ። ዓይንሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። እኔ ሕያው ነኝና እነዚህን ሁሉ እንደ ጌጥ ትለብሻቸዋለሽ ይላል እግዚአብሔር። ባድማሽና ውድማሽ ወናም የሆነው ምድርሽ ከሚኖርብሽ የተነሳ ዛሬ ጠባብ ትሆናለች። የዋጦችም ይርቃሉና የወላድ መካን ከሆንሽ በኋላ የተወለዱሽ ልጆችሽ በጆሮሽ ስፍራ ጠቦኛል፣ እቀመጥ ዘንድ ቦታ አስፊልኝ ይላሉ። አንቺም በልብሽ የወላድ መካን ሆኛለሁና እኔ ብቻዬን ተሰድጃለሁና ተቅበዝብዣለሁና እነዚህን ማን ወለደልኝ? እነዚህንስ ማን አሳደጋቸው? እነሆ ብቻዬን ቀርቼ ነበር፣ እነዚህንስ ወዴት ነበሩት ያለሽ? ጌታ እግዚአብሔር እንደዚህ ይላል፣ እነሆ እጄን ወደ አሕዛብ አነሳለሁ፣ ዓላማዬን ወደ ወገኖች አቆማለሁ። ወንዶች ልጆችሽንም በብብታቸው ያመጧቸዋል፣ ሴቶች ልጆችሽንም በጫንቃቸው ላይ ይሸከሟቸዋል። ነገሥታትም አሳዳጊ አባቶች ይሆናሉ፣ እቴጌዎቻቸውም ሞግዚቶች ይሆናሉ። ምግባራቸውንም ወደ ምድር ዝቅ አድርገው ግንባራቸውንም ወደ ምድር ዝቅ አድርገው ይሰግዱልሻል። የእግርሽ ትቢያ ይልሳሉ። እኔ እግዚአብሔር እንደሆንኩ ታውቂያለሽ። እኔም በመተማመን የሚጠብቁ አያፍሩም። ኢሳይያስ ምዕራፍ 44 ርዕስ መያዝ ለምትፈልጉ ሰዎች እግዚአብሔር አይተውም አይረሳም። እግዚአብሔር የተመሰገነ ይሁን። እግዚአብሔር አይተውም አይረሳም። ኢሳይያስ ምዕራፍ 49 ቁጥር 14 ላይ ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች የሚል ታገኛላችሁ። በውኑ ሴት ከማህፀን ለተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አሁን እርሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ እኔ በእጄ መጽሐፍ ቀርጬሻለሁ፣ ቅጥርሽም ሁል ጊዜ በፊቴ አለ ይላል እግዚአብሔር ተመሰገነ። የቀረውን በኋላ አመጣበታለሁ። ኢሳይያስ ምዕራፍ 49 እንደምታውቁት የእስራኤላውያን የተሐድሶ ትንቢት ነው። ስለ ተሐድሶ የተነገረ ትንቢት ነው። በኢሳይያስ የተነገረ የተሐድሶ ትንቢት ነው። እንደምታውቁት እስራኤላውያን በብዙ መንገድ አልፈዋል። ብዙ ታሪክ አላቸው። ጽዮን የሚለው እዛ አሁን አንዳንድ ጊዜ ክሊር እንድንሆን ብዬ ነው፣ ለሌላ አይደለም። ጽዮን ግን ብሎ ነው ወደ ታች ስትሄዱ ከእግርሽ በታች ይሰግዳሉ ምናምን ሲባል ጽዮን ማን ነው የሚለው ያው ታውቃላችሁ፣ ክርክር አለውና እዚህ በቀጥተኛ አረፍተ ነገር በስም አንፃር ጽዮን ማለት ኢየሩሳሌም ነው። ከህዝብ አንፃር ደግሞ ጽዮን እስራኤል በአጠቃላይ እንደ አሴ ኔሽን እንደ ማህበረሰብ እስራኤል በሙሉ ጽዮን ተብሎ እንደተጠራ ሁላችሁ ታውቃላችሁ። ስለዚህ ይሄ ማህበረሰብ ይሄ እስራኤል የሚባለው ጽዮን ተብሎ የሚጠራው በዚህ ክፍል ላይ ጽዮን ተብሎ የተጠቀሰው ህዝብ ያለፈበት መንገድ በጣም ብዙ ነው። በጣም በበርካታ የህይወቱ ጣውረዶች ውስጥ እንዳለፉ ታውቃላችሁ። እና ካለፉባቸው መንገዶች አንዳንዶቹ ደስ የሚያሰኙ የድል የምስጋና ከበሮ ተይዞ የሚጨፈርባቸው፣ አንዳንዶቹ ደግሞ የቁዘማ በጣም የሸለቆ ወቅት እንደነበረ፣ እነዛ የህይወት ውጣውረዶች ሁሉ ደግሞ ምክንያታዊ ሆነው ይሄዱ እንደነበረ ታውቃላችሁ። ምክንያታዊ ናቸው። እግዚአብሔር በሸለቆ ሲያስገባቸውም በምክንያት ነበር። ከሸለቆ አውጥቶ ደግሞ በድል ሲያራምዳቸውም በምክንያት ነበር እና በጣም ብዙ የህይወት ውጣውረድ አላቸው። እንደምታውቁት
መጽሐፍ ቅዱስ በጣም ሰፊውን ክፍል በእግዚአብሔርና ሕዝቤ በሚለው በዚህ ሕዝብ መካከል ያለውን ታሪክ ነው የሚተርክልን እና እነኚህ ሕዝቦች መካከል ስለነበሩ ፊገር ስለነበሩ ተጠቃሽ ስለነበሩ ሰዎች የተነገረ ነገር ነው የሚያሳየን። ስለዚህ ውጣ ውረዳቸው ብዙ ነበረ። ከውጣ ውረዳቸው አንዱ እንግዲህ የእስራኤል ልጆች ወደ ስደት ወደ ምርኮ የሄዱበት ጊዜ ነው እና በዛ ህይወት ውስጥ በነበሩበት ጊዜ ከዛ ህይወት እግዚአብሔር ለማውጣት ባሰበበት ባቀደበት ከዛ የግዞት ህይወት ውስጥ እሱን መጣበታለሁ ለማውጣት አቅዶ ነቢያቱን መልእክት በሚልክበት ጊዜ ጽዮን ወይም እስራኤል ትመልስ የነበረውን ነገር ነው እዚህ ክፍል ላይ የምናየው። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ይለናል። ትቶኛል፣ ረስቶኛል አለች። ምክንያት አላቸው፣ ምንም ጥያቄ የለውም። በሰቆቃ ኤርምያስ ምዕራፍ 5 ቁጥር 20 ላይ ይሄ ህዝብ ሰቆቃ ኤርምያስ ምዕራፍ 5 ቁጥር 20 ላይ ስለምን ለዘላለም ትረሳናለህ? ስለምንስ ለረጅም ዘመን ትተወናለህ? የሚል ጥያቄ ታያላችሁ። ስለምን ለዘላለም ትረሳናለህ? እንዴት ነው ለዘላለም የምትረሳን? ጽዮን የምትረሳ ነች ወይ ብለው አምላካቸውን ሲጠይቁ እናያለን። ምክንያታቸው የተረሱ ስለሚመስላቸው ያሉበት ሁኔታ እንደተረሱ ስለሚያሳያቸው ነው። አዎ እግዚአብሔርም ያውቃል። ይሄንን እኮ ያውቀዋል፣ በደንብ ያውቃል። ኢሳይያስ ምዕራፍ 54 ቁጥር 7 ላይ እግዚአብሔር እንደተተወች እንደተበሳጨች በልጅነቷ እንደተጣለች ሚስት ጠርቶሻል ይላል። እንደተተወች እንደተበሳጨች በልጅነቷ እንደተረሳች ሚስት ጠርቶሻል። አሁን እቺን ሴት አስቧታ። ልጅነቷ የልጅነት ዘመኗ ጊዜዋ በምን ያለፈ? በሐዘን በሰቆቃ ያለፈ። ስለዚህ የተተወች የተረሳች የተጣለች በልጅነቷ የተጣለች ምን ተስፋ ይቀራታል? ልጅነቷ አልቆ ወዟ ጥፍ ብሎ ጠፍቶ መልኳ ተበላሽቶ ብዙ ፈላጊ ሊኖራት በሚችል እድል ባላት ሰዓት እድሉ ጠፍቶ አሁን እድል በሌለ ሰዓት ተስፋለሽ ማለት ምን ማለት ነው? እንደ ማለት ነው። አያችሁ፣ እግዚአብሔርም ስሜታቸውን በደንብ አድርጎ ያውቁታል። ስለዚህ እንደተተወች እንደተጣለች በልጅነቷም እንደተጣለች ሚስት ጠርቶሻል አለ። አያችሁ፣ እስራኤል የነበረችበት ስሜት እንዲገባን ነው። በጣም የመጣል የመተው የመረሳት የመተው ስሜት ውስጥ ያለ ህዝብ ነው። ምን የሚል ቃልም ይመጣለት? አይዟችሁ ተስፋ አለ የሚል ቃል ይመጣላችሁ። ከባድ ነገር ነው። ምን ማለት ነው? ከባድ ነገር ነው። ምን አይነት ቀልድ ነው? ሞራል ዱብ ዱብ በሚባልበት ይመጣል በሚባልበት ጊዜ ሳይመጣ እልም የውሃ ሽታ ሆኖ ቀርቶ ሁሉ ሰው ተስፋ ቆርጦ ባለበት ሰዓት መጥቶ አለው ማለት። ስለዚህ ይህ ክፍል ጽዮን በባቢሎናውያን ምርኮ የተወሰደችበት ባርነት ውስጥ የተጣለችበትን ዘመን የሚያሳየን የመረሳት የመጣል ስሜት ውስጥ የገባችበት ወቅትን የሚያሳይ ክፍል ነው። አዎ ተረስታለች። የሚገርማችሁ የኢሳይያስ መጽሐፍ የመጀመሪያዎቹ 20 ምዕራፎች ፍርድን ነበር የሚናገረው። ተዉ ተመለሱ፣ አሶር እንደዚህ ይሆናል፣ ባቢሎን እንደዚህ ያደርጋቸዋል፣ አሶር እንደዚህ ያደርጋቸዋል። እስራኤላውያን በዛን ወቅት በጣም ኮምፎርታብል የሆነ ላይፍ ይኖሩ ስለነበረ በምን መንገድ ነው የሚያገኘን ይላሉ። ታውቃላችሁ እነ ኤርምያስ በሚናገሩበት ጊዜ ትንቢታቸውን ማን ተቀብሏል? ቅድም ልጆች ሲያነቡ ሰምታችሁ አይደለም? የሰማነውን ማን አምኗል አይደለም ያለው? እንዴ ተስፋ ከተቆረጠ ነገር ከተበላሸ ሁሉ ነገር ሞተ ከተባለ በኋላ ምን አይነት ቀልድ ነው እንደዚህ አይነት ነገር? አያችሁ፣
ኢሳይያስ የመጀመሪያዎቹን 40 ምዕራፎች ስትሄዱ ፍርድን ይናገር ነበር። ተው ተመለሱ፣ አሦራውያን እንዲያደርጓቸዋል፣ ተው ተመለሱ፣ ባቢሎናውያን እንደዚህ ያደርጓቸዋል የሚለውን ትንቢት በፍጹም ሊያስተናግዱ የሚችሉበት ጊዜ ላይ አልነበሩም። ምክንያቱም የተደላደለ ኮምፎርታብል የሆነ በጣም የተረጋጋ ህይወት ውስጥ ስለነበሩ ቤት በኩል ባቢሎን መጥቶ እንደዚህ ይዛቸዋል፣ ምርኮ አድርጎ ይወስዳቸዋል ሲባል እነ ሴዴቅያስ አይነት ሐሰተኞቹ ነቢያት ደግሞ ያው አንድ ቀንድ እንዳለው ቡል እንደዚህ አድርጋ እስራኤል ጠላቶቿን ትወጋለች ብለው ትንቢት ይናገሩ ነበር። ስለዚህ በጣም አደናጋሪ ነበር። የነበሩበት ሁኔታን ለመቀበል አይችሉም ነበር። አያችሁ፣ ባልተቀበሉበት ሁኔታ ምን መጣ? ሌላ መልእክት ደግሞ መጣ። ባቢሎናውያን መጡና ምን አድርገው ይህንን ህዝብ አግዘው ጨረሱት። ስለዚህ ሀገር የለም፣ መሬት የለም፣ እስራኤል የሚባል ሀገር የለም። ምክንያቱም ፈርሷል፣ ሀገሩ ፈርሷል፣ ህዝቡ ማንነቱን አጥቷል። ተወስዶ ባቢሎን ሀገር በምርኮ የባቢሎናውያን ባሪያ ሆኗል። ስለዚህ እነዚህ ህዝቦች በእንደዚህ አይነት ሁኔታ ውስጥ ነበሩ። አሁን እዛ ከሄዱ በኋላ ደግሞ ዱብ እያሉ አይ አንድ ቀን ይሆናል ሲሉ 70 ዓመት ተረሳ። በቃ ባቢሎን ሀገራችን ርስታችን ብለው ተደላድለው ተቀመጡ ማለት ነው። አሁን ደግሞ ትናንትና በምርኮ ይትወሰዳል፣ ባቢሎናውያን ይገዟቸዋል ሲባል እንዴት ሆኖ በምን ተአምር ያለ ህዝብ አሁን ደግሞ ባቢሎናውያን ገዝተውት የራሱ አድርገው ተደላድሎ እዛው ባሪያ ሆኖ ሲቀመጥ ደግሞ መልእክት መጣ ማለት ነው። እግዚአብሔር ያነሳቸው እንዴት አይነት ነገር ነው? ስለዚህ ነው ጽዮን ምን አለች? አምላኬ ትቶኛል፣ እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች፣ ደመደመች። በተመሳሳይ ዘመን የነበሩ ነቢያት ሁሉ የተናገሩትን ለማመን የሚቸገር ለመቀበል የሚያስቸግር ለትንሣኤ ስፍራ ቦታ እድል አለ ብሎ የማያምን ትውልድ ተፈጠረ ማለት ነው። ደግሞ ስለዚህ ተስፋ ቆርጧል። በቃ ተቀብሎታል። የሚኖረውን ኑሮ የተቀበለ ህዝብ ተፈጠረ። በዚህ ውስጥ ነው እንግዲህ በእግዚአብሔር የመከዳት በእግዚአብሔር የመጣል ስሜት ውስጥ ሆነው ነው እነኚህ ሰዎች ምን አለች? ጽዮን ግን ትላለች። እስቲ ጽዮን ትላለች በሉ። ምን ትላለች? እግዚአብሔር ትቶኛል። እስቲ እግዚአብሔር ትቶኛል በሉ። አያችሁ፣ ጽዮን የምትለው አንደኛው እግዚአብሔር ትቶኛል ነው። ምን ማለት ነው ይሄ? ጽዮን የምትባለው ሀገር እግዚአብሔር ሁሉ ጊዜ በትውልድ መካከል የራሱን ርስት የራሱን መንገድ ተከትሎ የራሱን ህዝብ የሚይዝ አምላክ ነው። አያችሁ፣ ከመጀመሪያው ጀምሮ እግዚአብሔር አቤል ይላል። ቃየል አቤልን በገደለው ጊዜ ሴት የሚባል ደግሞ አንድ ላይ ታገኛላችሁ። እንደዛ እያለ አብርሃም፣ ከአብርሃም ቀጥሎ ያዕቆብ፣ ከዛ በኋላ 12ቱ የእስራኤል ነገድ ጽዮን እስራኤል የሚባለው ሀገር መጣ። አያችሁ፣ ከዚህ ህዝብ ጋር እግዚአብሔር የኪዳን ግንኙነት ነው ያለው። የኪዳን ግንኙነት ያለው ህዝብ ነው ይሄ ህዝብ። እግዚአብሔር በቃል ኪዳን የተሳሰረው ህዝብ ነው ይሄ ህዝብ። ይሄ ህዝብ ግን ምን ብሎ ያስባል? ተመልከቱ። ይሄ ህዝብ ምን ብሎ ትቶኛል አለ። ምን ማለት ነው? እግዚአብሔር ኪዳኑን ትቷል። እግዚአብሔር ከህዝቡ ጋር የነበረውን ኪዳን አቋርጧል። ይሄ ልክ ነው ወይ? በደንብ አድርጋችሁ ይዩት። ይሄ እስራኤላውያን ታሪክ ውስጥ የእስራኤል ፊገር የሚባሉ ሰዎች ታሪክ ውስጥ በተደጋጋሚ የምታገኙት ነገር ነው። የመተው ስሜት ትቶኛል። መዝሙር 77 ቁጥር 9 ላይ ሄደን ስንመለከት አሳፍ የዘመረው የአሳፍ መዝሙር ላይ ሄዳችሁ ስታዩ እግዚአብሔር ለዘላለም ይጥላልን? ቸርነቱንስ አይጨምርምን ይላል። ምሕረቱ ተቆረጠችን? ሞገሱን ረሳን?
ምህረቱን ዘነጋውን? ይህ ድካሜ ነው አልኩ፣ የልዑል ቀኝ እንደተለወጠ አለ አሳፍ። ምንድነው አሳፍ እያለን ያለው? እግዚአብሔር ለውጧል፣ አቋሙን ለውጧል። ምህረቱን ኪዳኑን ረስቷል፣ ትቷል። ስለዚህ እግዚአብሔር የአቋም ለውጥ አድርጓል። ይሄ ህዝብ እንደ ህዝብ ኪዳኑ ፈርሷል ማለት ነው። እግዚአብሔር ምን አድርጎኛል? ትቶኛል። መዝሙር 73 ላይ እንደ ግለሰብ አሳፍ እግሮቼ ሊሰናከሉ አረማመዴ ሊበላሽ ትንሽ ቀረ፣ የኃጢአተኞችን ሰላም አይቼ በአመፀኞች ቀንቼ ነበርና ሲል ታገኙታላችሁ። ከጻድቁ ሰው ጋር የነበረውን ግንኙነት እግዚአብሔር ትቶታል። አጭ የኪዳን ግንኙነቱ ፈርሷል። ከዚህ በኋላ የመታሰብ ዕድል ከእግዚአብሔር ጋር የነበረው የኪዳን ውል ይዞ የኪዳን ውል አለኝ ብሎ ለመጠየቅ የማያስችል ጊዜ ውስጥ ገብተናል አሉ ማለት ነው እስራኤላውያን። በሌላ አነጋገር የኪዳን ውሉ ይርጋግዶታል። ምን አግዶታል? ይርጋግዶታል። በቃ ከዚህ በኋላ ቫልዩብል ሊሆን አይችልም። ያ ኪዳን ያ ውል ያ በህዝቡና በጽዮንና በእግዚአብሔር መካከል ያለው ውል ታሳቢ ሊሆን አይችልም። እሱ ብቻ አይደለም። ጽዮን አለች፣ ምን አለች? ጌታም ረስቶኛል አለች። ምን ማለት ነው? ተጥለናል፣ ተረስተናል። ማንነታችንን ዓላማችንን አተናል። በእግዚአብሔር የተረሳን ሰዎች ነን ብለው አሰቡ። እግዚአብሔር ምን ማለት ነው ይሄ? ስለ ኪዳኑ ሲታሰብ ስለ ኪዳኑ ስናስብ አንድ ነገር እናገኛለን። ያ ምንድነው? እሱ በዘዳግም ምዕራፍ 6 ላይ ሄዳችሁ ስትመለከቱ ዘዳግም ምዕራፍ 6 ቁጥር ዘዳግም ምዕራፍ 31 ቁጥር 6 ላይ ሄዳችሁ ታዩ። ጽኑ፣ አይዟችሁ፣ አትፍሩ፣ ከፊታቸውም አትደንግጡ፣ አምላክ እግዚአብሔር እሱ ካንተ ጋር ይሄዳል፣ አይጥልህም፣ አይተውህም የሚል ኪዳን አላቸው። አያችሁ፣ ሙሴ ኢያሱን በሚተካበት የትራንዚሽን ፔሪየድ ላይ ነው። ኢያሱ ይዘህ ትሄዳለህ እንዴ? እናንተ አለ ሙሴ ጽኑ፣ አይዟችሁ፣ የኪዳን ህዝብ ናችሁ። ምን የሚል የኪዳን ህዝብ? አልጥልህም አልተውህም ብሎ ኪዳን የገባለት ህዝብ ነው። አያችሁ፣ በዚህ የኪዳን ቃልና እስራኤል 70 ዓመት ሙሉ በባርነት የኖሩት አስጨናቂ ህይወት መካከል ያለውን ጋፕ አስቡት። ሰፊ ጋፕ አለ፣ ሰፊ ልዩነት አለ። ስለዚህ ይሄ ህዝብ እንደዚህ አይነት ህዝብ ነው። ጽኑ ያላቸው በዚህ ኑሯቸውና በተገባላቸው የተስፋ ቃል መካከል ያለው ልዩነት ሰፊ ስለሆነ ምን አልገዋል? ረስቶናል። ስለ ኪዳን የምናነሳበት ሁኔታ የለም። ይሄ ግልጽ ነው። በኢሳይያስ ምዕራፍ 40 ቁጥር 27 ላይ ሄዳችሁት ያዕቆብ ሆይ ለምን እንደዚህ ትላለህ? ስለምንስ እንደዚህ ትናገራለህ? አላወክምን የሚለው ክፍል ላይ ሄዳችሁ ስታነቡ ምንድነው የሚለው? ያዕቆብ ፍርዴ ከአምላኬ አልፋለች፣ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴ ከአምላኬ ምን ሆናለች? አልፋለች። ያዕቆብ ነው ኮይን የሚናገረው፣ እስራኤል ነው ኮይን የሚናገረው። ተረስቻለሁ ይላል ማለት ነው። ስለዚህ ጽዮን በዚህ የተስፋ መቁረጥ ስሜት ውስጥ ሆና ከፍተኛ የተስፋ መቁረጥ ስሜት፣ ከኪዳን የመውጣት የመረሳት ስሜት፣ በራሷ ጊዜ ነገሮች ስላልተከናወኑ ሊሆን አይችልም፣ ተስፋ የለም የሚል ስሜት፣ ማን ሰሚ ያለ ቢጮህ የሚሰማ የለም፣
የሚል ስሜት ውስጥ የገባችበት ጊዜ ነው። እግዚአብሔር ምን አለ? ተመልከቱ። ይሄ እንግዲህ ጽዮን እንደዚህ ነው ያለችው። በዚህ አይነት በጣም ዲፕ የሆነ በጣም የጠለቀ የተስፋ መቁረጥ ውስጥ ሆና እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች ጽዮን። እግዚአብሔር ግን መልስ አለው። ከዛ እነሱ በእንደዚህ አይነት ድምዳሜ ውስጥ እያሉ ጌታ እንደዚህ አለ፣ በውኑ ሴት አለ፣ በውኑ ሴት ከማህፀኗ የወጣውን ልጇን ትረሳ ዘንድ ትችላለችን? ጥያቄ ከባድ ነው። በነገራችን ላይ በጣም ቻሌንጅ ቢሆን ጥያቄ ነው። ትረሳለች? መልሱ ስለተጻፈ አዎ ሰው ሊረሳ ይችላል ምናምን ልንል እንችላለን። ግን ቀላል አይደለም። ሴት አርግዛ አመጣ ተጨንቃ የወለደችውን ልጅ እስከማትራራ ድረስ ልትረሳው ትችላለች? አችልም፣ በጭራሽ አችልም። መልሱ ስላለ አዎ ልንል እንችላለን እንጂ አችልም። ተፈጥሯዊ ባህሪ አይደለም ይሄ። ብዙ ነገር ሊረሳ ይችላል፣ ብዙ ነገር ሊተው ይችላል። ሴት በማህፀኗ አርግዛ የወለደችውን ልጅ መርሳት ተፈጥሯዊ አይደለም። እንኳን ሰው እንስሳ እንኳን አይደለም። ምን ለልጇ ስትል ተወጋች አይደለም የሚባለው? እውነት ነው ይሄ። እንዲሁ በቀላሉ አዎ ሰው ሊረሳ ይችላል አይደለም፣ በፍጹም አይደለም። የማይቻል ነገር ነው የጠየቃቸው። ለዛውም ደግሞ በእስራኤላውያን በጽዮን ለልጅ ምን አይነት ቫልዩ እንዳላቸው በሚታወቅበት ሀገር፣ ብዙ ዋጋ በሚከፈልበት፣ ስለ ልጅ ብዙ በሚኮንበት ቦታ ላይ ሴት ከማህፀኗ የወጣውን ልጅ እስከማትራራ ድረስ ተመልከቱ። እንትኑን ጥጉን ሲያሳያቸው ትችላለች? መለሰው አዎ ትረሳ ይሆናል። ትረሳለች አይደለም የሚለው። ከባድነቱን የምታውቁት እዚህ ላይ ነው። አዎ ትረሳ ይሆናል፣ ምናልባት አዎ ትረሳ ይሆናል፣ እኔ ግን አረሳሽ። ስሙ የተባረከ ይሆን። እኔ ግን ምን አላደርግሽ? አረሳሽም። ኪዳኔ እንዲህ በቀላል የሚተው ኪዳን አይደለም። ካንቺ ጋር ያለኝ ውል እንዲሁ በቀላል የሚቋረጥ አይደለም። ለዚህ ነው እግዚአብሔር መፋታትን እጠላለሁ ያለው። በነገራችን ላይ እንዲሁ ኮምፕሮማይዝ እናደርገዋለን እንጂ ጋብቻን እንዲሁ ኮምፕሮማይዝ እናደርገዋለን እንጂ መፋታትን እጠላለሁ ሲል ልኩ ይሄ ነው። ያለ ምክንያት ያለ ገደብ በምንም በቂ ማስረጃ አልፋታሽም አለ እግዚአብሔር። አልተውሽም። ትረሳ ይሆናል፣ ሴት ልጇን ልትረሳ ትችላለች፣ እኔ ግን አልረሳሽም። ምክንያቱም ኪዳኑ ጽኑ ነው፣ የማይለወጥ ኪዳን ነው። መጣበታለሁ እሱን። እኔ ግን አልረሳሽም። ስለማረሻሽ በእጄ መጽሐፍ ምን አድርጌሻለሁ? ቀርጬሻለሁ። በእጄ መጽሐፍ ምን አድርጌሻለሁ? ይኸውላችሁ መጽሐፍ አንድ ነገር ነው፣ መነቀስ ሌላ ነገር ነው፣ መቀረጽ ሌላ ነገር ነው። የመጨረሻው ነው ይሄ። የተቀረጸ ነገር ምን አይሆንም፣ አይቻልም ካላጠፋችሁት እስከ ጭራሹ እንትን ካልሆነ። አሁን መሳይ አንድ ነገር ብሎኝ ነበር። ምን ነበር ያለኝ? አንዱ ምንድን ነው ያልከኝ? ምህረት ብሎ በጣም የወዳት ልጅ ነበረችና ነው ያልከኝ። ምህረት ብሎ ተነቀሰ አለ። ከዛ ተጣሉ ከልጅቷ። ንቅሳት ነው እና ምህረት ብሎ ተነቀሰና ልጅቷ ጋር ተጣሉና ተለያዩ አለ። እና ምን ያርገው? ተነቅሶታል ቆዳው ላይ። ከዛ ኪዳነ ብሎ ጨመረበትና ኪዳነ ምህረት ብሎ በእጄ መጽሐፍ ቀርጬሻለሁ አለ እግዚአብሔር። ለምን? የማይፈርስ የማይለወጥ ኪዳን ነው አለ። በፍጹም ልተውሽ አልችልም።
ጊዜ የጊዜ ርዝመት ሊለውጠው የማይችል የሁኔታዎች መቀያየር፣ የናንተ ውድቀት፣ የባቢሎናውያን ኃያል መሆን፣ ፋርሳውያን መተው መውጋታቸው ድራሻችሁ እስኪጠፋ ድረስ በየገባችሁበት እየገቡ ማዋረዳቸው የኔን ኪዳን አይለውጠውም። ምክንያቱም በእጄ መጽሐፍ ቀርጬሻለሁ። ስሙ የተባረከ ይሁን። የማይለወጥ ነው ኪዳኔ፣ የማይለወጥ ነው አለ። በእጄ መጽሐፍ ቀርጬሻለሁ አለ። አያችሁ፣ ለዚህ ነው በጣም ሁነኛ ሲሆን ይቀረጻል። አሁን የአውሮፓ ዋንጫ፣ የሻምፒዮንስ ዋንጫ፣ የምናምን ዋንጫ ሲባል አሸናፊው ልክ የዛ ሊግ አሸናፊ መሆኑ ሲታወቅ አይታችኋል። በእንትን ዋንጫው ላይ ምን ያደርጉታል? በቃ ያ ዋንጫ በማይሻር ሁኔታ ባለቤትነቱ ተረጋገጠ። አይለወጥም፣ አይሻርም ማለት ነው። ይጻፍ፣ ይቀረጻል ላው ላይ። ፔንት አይደለም የሚደረገው፣ ፕሪንት አይደለም የሚደረገው ይቀረጻል። እናንተ ከኔ ጋር ያላችሁ ግንኙነት፣ የኔ አባትነት፣ የኔ ኪዳን፣ ከናንተ ጋር ያለኝ ውል የሚሻር የሚለወጥ ሳይሆን ጽኑ ነው። ስሙ የተባረከ ይሁን። በእጄ መጽሐፍ ምን አድርጌሻለሁ? ቀርጬሻለሁ። የእግዚአብሔር ኪዳን ጽኑ ነው። የተጣለች ቢመስልም እንኳን የተጣልሽ ቢመስልም እንኳን መጣልሽ ገሃድ የወጣ ሁሉ ያየው አገር ያወቀው ቢሆንም እንኳን ነገር ግን ኪዳኔ አይለወጥም። በጣም የሚገርም ቀጥሎ አንድ ክፍል አለ። አይገርማችሁም? እስራኤል ፈርሳለች። እስቲ ፈርሳለች በሉ። ሀገር የለም እኮ። በነገራችን ላይ በቃ ባቢሎናውያን ቅጥሩን አፍርሰውታል፣ መቅደሱን አፍርሰውታል፣ ሀገሩ ፈርሷል። ህዝቡ ሞቢላይዝድ ሆኖ ወደ ሌላ ሀገር ሄዷል። ሌላ ሀገር ሄዶ ሌላ ህዝብ ሆኗል። እንደ ሀገር አይደንቲቲ ያለው ህዝብም እንደ ሀገር አይደንቲቲ ያለው ወይም ደግሞ ፊክስድ የሆነ ፕሌስ ያለው ቦታ ያለው ህዝብ አልነበረም እስራኤል። ግን እግዚአብሔር እንደዚህ አለ፣ በእጄ መዳፍ ቀርጬሻለሁ ካለ በኋላ ቅጥሮችሽም በፊቴ አሉ። አይደንቅም? ቅጥሮችሽ በምን ያሉ? በፊቴ ያሉ። አለ እንዴ ቅጥር? አለ እንዴ ቅጥር? የሚታይ ቅጥር አለ? የሚታይ ከተማ አለ? የሚታይ ርስት አለ? የሚታይ ቦታ አለ? የለም። ነገር ግን እግዚአብሔር ኪዳኑን ሲያስብ ሁል ጊዜ እስራኤልን ከነቅጥሯ ያያታል። ለሰው ርስት የለም፣ ለሰው ሀገር የለም፣ ለሰው ህዝብ የለም፣ ለሰው ድንበር የለም፣ ለሰው አጥር የለም። ነገር ግን እግዚአብሔር ኪዳኑን እያየ ሲያይ ይሄ ህዝብ ምን አለው? ቅጥር ያለው ርስት ያለው ህዝብ ሆኖ ያየዋል። ስሙ የተባረከ ይሆን። ተመልከቱ፣ አልተውሽም። ሴት ልጇን ልትረሳ ትችላለች፣ እኔ ግን አልረሳሽም። ለምን? በእጄ መጽሐፍ ምን አድርጌሻለሁ? ቀርጬሻለሁ። በእጄ መጽሐፍ ቀርጬሻለሁ። ከዛስ ቅጥሮችሽም በፊቴ አሉ። ቅጥር በሌለበት ምክንያቱስ የኪዳኑ ባለቤት እግዚአብሔር የሌለውን እንዳለ አድርጎ የሚጠራ ስለሆነ ነው። የሌለን ምንም የሌለን እንዳለ አድርጎ ይጠራል። አያችሁ፣ ሲታይ ምንም የለም፣ ሲታይ የሚታይ ነገር የለም። ነገር ግን የሌለን እንዳለ አድርጎ የሚጠራ አምላክ እግዚአብሔር እስራኤልን ሲያያት የፈረሰ የተረሳ የተተወ 70 ዓመት አይደንቲቲውን ያጣ ህዝብ፣ ነገር ግን እግዚአብሔር ከነቅጥሩ ከነማንነቱ ያየዋል። አይደንቅም? አይደንቅም? ቅጥሮችሽም በፊት ያሉ ያጣሽ የሚመስልሽ የሌሉ የሚመስሉ የታለች? አሁንም ይከራከራሉ አይደለም አንዳንድ ሰዎች ስለ እስራኤል። እንደ እስራኤል የሚባል ሀገር እኮ አልነበረ አሁን ነው ይላሉ። ለምን? ስላልነበረ አይደለም። ያኛው ታሪክ ሆኗል እኮ ቀርቷል ብለው ስለሚያስቡ ነው እኮ። እግዚአብሔር ታሪክ አድርጎ አያስቀረንም። ጎናችሁ ያለውን ሰው እግዚአብሔር ታሪክህን ታሪክ ብቻ አድርጎ ሊያስቀር አልጠራህም በሉት። እግዚአብሔር ታሪክህን ታሪክ ብቻ አድርጎ ሊያስቀር አልጠራህም። አልጠራሽም፣ አልጠራህም። ወዳጅ አልተጠራህም። እግዚአብሔር ሲያይ
ከነ ቅጥር ከነ ማንነት ከነ አይደንቲቲ ያያል። ሃሌሉያ! አዎ እግዚአብሔር ያያል፣ አይረሳም። እግዚአብሔር የሚረሳ አምላክ አይደለም። አያችሁ ጽዮን እንደዚህ አላት እግዚአብሔር፣ እኔ ሳይሽ እንደዚህ ነሽ አለ። አያችሁ የጽዮን ታሪክ ነው። ነገር ግን እኛ ምን እንማራለን? አሁን ይሄ የጽዮን ታሪክ ተመልከቱ። ከዳር እስከ ዳር ድረስ በመተው በመጣል በመረሳት ስሜት ውስጥ ባለች ህዝብና እንዳለች እንደነበረች አድርጎ በሚቆጥር ነገር ግን ቀንና ጊዜን ቆጥሮ ዘመንና ዘመናትን አስቆጥሮ የሚመጣ ኪዳኑን የማይረሳ አምላክ መካከል ያለን ግንኙነት ነው የሚያሳየን። ስለዚህ ምን እንማራለን? አንደኛ ምንም ያክል ተስፋ ብንቆርጥ የእግዚአብሔር ታማኝነትና በኪዳኑ ጽኑነት እንደማይለወጥ ማወቅ አለብን። አያችሁ የእግዚአብሔር ኪዳን አይለወጥም። ወዳጄ እግዚአብሔር ጠርቷል። ከምንም በላይ ዘመን ቆጥሮ እስራኤላውያን መካከል የተነገረ የመጨረሻው የተስፋ ፍጻሜ ሆኖ የመጣ ከሰማያት የወረደ የሰው ልጆች ተስፋ የላቸውም በተባሉበት ሁኔታ ተስፋን የፈነጠቀ ያ የእግዚአብሔር ልጅ ኢየሱስ ክርስቶስ ወደ ምድር መጥቶ እኛ ሁላችንም የኪዳኑ ባለቤት አድርጎ ርስት አድርጎ ጠርቶናል። ወዳጄ ዛሬ በምንም ሁኔታ ተስፋ አስቀራጭ ሁኔታ ውስጥ ልትሆን ትችላለህ። እግዚአብሔር ሲጠራህ በኪዳን ነው የጠራ እንጂ እንደ ድንገት ይሄ በሩ ክፍት ስለሆነ የገባ አድርገህ መውሰድ የለብህም። በኪዳን ተጠርተሃል። ጎናችሁ ያለውን ሰው በኪዳን ተጠርተሃል በሉት። ምን አይነት ኪዳን? የማይለወጥ ጊዜ፣ ዘመን፣ ሁኔታ የማይወስነው ኪዳን። እግዚአብሔር ካንተ ጋር ገብቷል። አዎ ባንተም በራስህ ምክንያት ይሆን በብዙ ምክንያቶች በብዙ ጣውረድ ውስጥ ልታልፍ ትችላለህ። በየትኛውም ጣውረድ ውስጥ ብትገባ እግዚአብሔር በኪዳኑ የታማኝና ጽኑ ነው። የእግዚአብሔር ዝምታ የመተው ስሜት ውስጥ ይከታል። እግዚአብሔር ግን በኪዳኑ ታማኝ ነው። የኛ ተስፋ የመቁረጥ ስሜት የእግዚአብሔርን ተፈጥሯዊ ባህሪ የእግዚአብሔርን ተፈጥሯዊ ባህሪና የኪዳኑን ጽኑነት አይለውጡትም። የኛ ተስፋ መቁረጥ አያችሁ በቃ በዛኛው ወገን ተስፋ ስለቆረጠ ኪዳኑ ይቅር አይልም። እግዚአብሔር በኪዳኑ ጽኑ ነው። ለምን? አንደኛ ተፈጥሮ ነው። ከእግዚአብሔር ባህሪያቶች መካከል አንዱ የማይለወጥ አይደለም። በምንም ነገር ምንም አይሆን የማይለወጥ ኮንሲስተንት የሆነ ጽኑ የሆነ አምላክ ነው። አያችሁ ስለዚህ የእግዚአብሔር ባህሪም ነው። የኪዳኑም ውል ቀላል አይደለም። በደም የታሰረ በመስቀል የተቀረጸ ውል ያለንን ተቸንክሮ አይደለም መስቀል ላይ እዛ መስቀል ላይ ክርስቶስ ሲቸነከር ያችንካር ካንተና ከኔ ጋር የገባው የኪዳን ውል መሰረት ነው። መስቀሉ ከንቱ ካልሆነ በስተቀር አንተ ልትተው አትችልም። መስቀሉ ከንቱ ካልሆነ በስተቀር አንተ ልትጣላ አትችልም። ጌታ ጥሎ እግዚአብሔር ትቶኛል አምላኬ ረስቶኛል አለች። ነገር ግን ኖ ዌይ። ምክንያቱም እኔና አንተ የተጠራ ነው በመስቀል ዋጋ ክፍያ በመስቀሉ የኪዳን ደም ውል ነው። ተራ ሰው አይደለም። ስለዚህ የመስቀሉ ውል ያለ ሰው ነህ፣ አትወድቅም። አያችሁ የኛ ተስፋ መቁረጥ ልክ የኛ ተስፋ መቁረጥ የኪዳኑን ውል አደጋ ውስጥ አይከተው። እመጣበታለሁ። አያችሁ አሳፍም እግሮቼ ሊሰናከሉ አረማመዴ ሊበላሽ ትንሽ ቀረ አለ። አያችሁ ለምን? የኃጢአተኞች ሰላም አይቼ የዓመፀኞች ቀንቼ ነበርና ምናምን እያለ ነው የሚናገር ሰው። ምንድን ነው እሱ? አይ እግዚአብሔር አልተናወጠም። አሳፍ በቃ ትንሽ ቀረኝ ልሰናከል ትንሽ ቀረ ስላለ ተው ልጄ ምናምን አላለው። እሱ ተረጋግቶ ና እስቲ እኔ የማየውን ብሎ ወደ መቅደሱ እስኪያስገባኝ ድረስ ነው የሚለው። ሲገባ እግዚአብሔር የሚያየውን አየ። አያችሁ ቅድም ነግሬያችኋለሁ። እግዚአብሔር ምን ያያል? ቅጥርሽን
በፊቴ አለ አለ። ሲገባ ሂዴ በኃጢአተኞች ቀንቶ የነበረው አሳፍ ወደ መቅደሱ እስክገባ ድረስ ፍጻሜያቸውንም እስካስተውል ድረስ አለ በድጥ ስፍራ አኖርካቸው አለና መጨረሻ ምን አለ? እኔ ግን ለዘላለም በእግዚአብሔር ቤት መኖር ይሻለኛል። ምንድነው ለውጡን ያመጣው? እግዚአብሔር ያየውን ማየት ነው። አሳፍ እግዚአብሔር ያየውን ሲያይ አቋሙን ቀየረ። ለካ እግዚአብሔር የማይናወጠው እሱ የሚያየው ሌላ፣ እኛ የምናየው ሌላ ሆኖ ነው። ስለዚህ እግዚአብሔር የሚያየውን ማየት ነው የሚሻለው። ስለዚህ ምንም ያክል ተስፋ ብንቆርጥ ኪዳኑ ጽኑ መሆኑን ማወቅ አለብን። በተስፋ መቁረጥ ውስጥ ስንገባ ተስፋ በቆረጥን ጊዜ ሁለተኛው ተስፋ በቆረጥን ጊዜ የእግዚአብሔርን ኪዳን ዞር ብለን ማየት መቻል አለብን። የጠፋን የተተውን በመሰለን ጊዜ የእግዚአብሔር ኪዳንን ማሰብ ተስፋ እንዲኖረን ማድረጉ የሚታወቅ ስለሆነ ዞር ብለህ ስለ እግዚአብሔር አስብ። ተስፋ የሚያስቆርጥ ነገር በተበላሸበት ጊዜ ዞር ብለህ ተስፋ የሚያስቆርጥህን ነገር ሳይሆን ወደ እግዚአብሔር አስብ። ትናንትና ስላደረገው ነገር ኢሳይያስ 40 ላይ ያዕቆብ ምን ብሏል? መንገዴ ከአምላኬ ተሰውራለች፣ ፍርዴም ከአምላኬ አልፋለች። ስለምን ትላለህ ይልና አላወቅምን? አልሰማህምን? እግዚአብሔር የምድር ዳርቻ ፈጣሪ ነው፣ አይደክምም፣ አይታክትም፣ ማስተዋሉ አይመረመርም ይልና ወደ ታች ወርዳችሁ ስታዩ እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይደክሙም፣ አይታክቱም። ምንድነው እዛ ጋር ሌላ ነገር እዚህ ጋር? አዎ ለምን? እግዚአብሔር ያየውን ስታይ ትታደሳለህ። ስለዚህ ዞር ብለህ ስለ እግዚአብሔር አስብ፣ ስለ አምላክህ ማንነት፣ ስለ አምላክህ ክብር። አያችሁ ዕብራውያን ምዕራፍ 13 ቁጥር 5 ላይ እርሱ ራሱ አልለቅም ከቶም አልተውም ብሏልና በድፍረት ጌታ ይረዳኛል፣ ሰው ምን ያደርገኛል እንላለን ይላል። አያችሁ ስለ እግዚአብሔር ማሰብ። ተወሰነ ነገር ብዬ ልጨርስ። በመንፈሳዊ ጉዟችን ሶስተኛው በመንፈሳዊ ጉዟችን በሚገጥመን በማናቸውም ሁኔታዎች ሁሉ ወደ እግዚአብሔር መጮህ መልመድ አለብን። መጮህ እስቲ መጮህ በሉ። እስራኤላውያን ሳይገባቸውም ሲገባቸውም ይሁን መፍትሄ የሚመጣላቸው ሲጮሁ ነው። አሁን ከባድ ውድቀት ውስጥ ናቸው፣ ተስፋ መቁረጥ ውስጥ ናቸው። ሲጮሁ ነው ለውጥ የመጣው። አያችሁ ዘጸአት ምዕራፍ 3 ቁጥር 7 ላይ የሕዝቤን ጩኸት ሰምቻለሁ ነው ያለው እግዚአብሔር። ስለ ጽዮን ሲናገር እግዚአብሔር በጽዮን የለምን ወይስ ንጉሷ በእርሷ ዘንድ የለምን የሚል የወገኔን ሴት ልጅ ጩኸት ድምፅ ከሩቅ ሀገር ተሰማ የሚል ታገኛላችሁ። ኤርምያስ ምዕራፍ 8 ቁጥር 19 ጩኸታቸውን የተሰማው የጽዮን ጩኸት ነው የተሰማው። መዝሙረኛው በመዝሙሩ ውስጥ ሲናገር ምን አለ? መዝሙር ምዕራፍ 12 ቁጥር 5 ላይ ስለ ደሆች መከራ ስለተቸገሩትም ጩኸት እግዚአብሔር አሁን እነሳለሁ ይላል፣ መድኃኒት አደርጋለሁ ይላል። ስለ ደሆች ስለ ችግረኞች ጩኸት። ወዳጆቼ ሲጨንቅህ ምንም አታርግ፣ ሁሉን ወደሚችለው አምላክ ምኑን ጩህ። ከእስራኤል የምንማረው ይሄንን ነው። ከእስራኤል ታሪክ የምንማረው ይሄንን ነው። የመጀመሪያው ምንም ያክል ተስፋ ብትቆርጥ ምን አትሆን? ኪዳኑ ጽኑ መሆኑን አስብ። ተስፋ በቆረጥክ ጊዜ የእግዚአብሔር ኪዳንና ማንነቱን አስብ። ተስፋ በቆረጥክ ጊዜ ወደ እግዚአብሔር ጩህ። ተስፋ የሚያስቆርጥ ነገር ውስጥ በገባ ጊዜ በእግዚአብሔር ታመን። እግዚአብሔር የተሐድሶና የመዳን እቅድ ከኛ ጊዜ ጋር ባይሄድ እንኳን የእግዚአብሔር የማዳን የተሐድሶ እቅድ ከኛ ጊዜ ጋር ባይሄድ እንኳን ምን ማድረግ አለብን? ማመን አለብን። እስቲ አምናለሁ በሉ። ማመን አለብን። አይቀርም፣ በፍጹም ሊቀር አይችልም። እንደተናገረው ይመጣል። ሊቀር አይችልም። ከኛ ጊዜ ጋር ላይሄድ ይችላል። ከኛ ሁኔታ ጋር ላይሄድ ይችላል። ነገር ግን አይቀርም። ይህን ጥቅስ አንብቤ ጨርሳለሁ። መዝሙር 94 ቁጥር 14 መዝሙር 94 ቁጥር 14 ላይ እንደዚህ ይላል። ስለ ሕዝቡ ስለ ርስቱ
ስለ ራሱ ሕዝብ እግዚአብሔር የተናገረው ክፍል ነው። መዝሙር 94 ቁጥር 14 እግዚአብሔር ሕዝቡን አይጥልምና ርስቱን አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልበ ቅኖች ሁሉ ይከተሉታል። በክፎች ላይ ለእኔ የሚቆም ማን ነው? ዓመፅንስ የሚያደርጉ ላይ ለእኔ የሚከራከር ማን ነው? እግዚአብሔር የረዳኝ ባይሆን ነፍሴ ለጥቂት ጊዜ በሲኦል ባደረች ነበረ አለ ዳዊት። እግዚአብሔር ሕዝቡን አይጥልምና ርስቱንም አይተውምና። እስቲ ቆመን አንድ ጊዜ ይህንን ጥቅስ እንለዋለን። እግዚአብሔር በሉ ሕዝቡን አይጥልምና ርስቱንም አይተውምና ፍርድ ወደ ጽድቅ እስኪመለስ ድረስ ልበ ቅኖች ሁሉ ይከተሏታል። አሜን ሃሌሉያ። እግዚአብሔር ሕዝቡን አይጥልም ርስቱንም አይተውም። አትተውም፣ አትጣልም።